ወይንስ አሳዘንከኝ? ጭራሽ I'm just kidding. የቀለድኩ ነው። ቆንጆ ነች ታውቂያለሽ። እሺ አመሰግናለሁ። ቁንጅና ራሱ አንቺን ሳይ ነው አፍ የሚይዘው። ቁንጅና የሚባለው ነገር ቃሉ አንቺን you are so beautiful girl in the world ማለት አይታክተኝ ቢኮዝ እንዳንቺ አይነት ቆንጆ አይቻላል። አራቤላ ዛሬ ምን ሆነሃል? ደህና ነህ? በቃ አውራት አናግራት አለ እያናገርኩሽ። በነገሮች ላይ እናቴ በጣም ቆንጆ መሆኔን ትነግረኛለች እና ለምን ቆንጆ ልጅ አልሆንም? ጭራሽ ልጁም ጋር ሄድክ? ሸረች ፋይናሉ እኮ ያ ማለት ኦፍኮርስ። አዎ ምንም ጥያቄ የለውም። ምን አግብተሻል ነው? ትዳር ምን ያደርጋል? ዕቃ ማጠብ ነው ትላለች አያቴ። ታብታብ እያደረገችልኝ ዕቃ ለማጠብ ለምንድን ነው ምቻ? እኔ አንቺን ካገባሁሽ ብዙ ጥቅማ ጥቅሞችን ታገኛለች። ከዛ ውስጥ ነው እንደዛ የለም፣ እንደዛ ብሎ ነገር የለም። በዛ ውስጥ የእድሜሽን 85% ሀሳብሽን፣ ጭንቀትሽን እኔ የምኖርልሽ፣ ያንቺንም የኔንም ደስታ አንቺ ትኖሪያለሽ። እጅግ በጣም ብዙ ጊዜ ደስተኛ ሆነሽ የምትኖሪ የእድሜሽን 85% እና ስስቂ ነው ምትቤቱ፣ ስስቂ ነው ምታታ በሙሉ አስተካባሪ እንዲህ ፍቅት እንዳልሽ ቆንጂ እንደሆንሽ እናረጃለን እና ይህን ጥቅም እንዳያመልጥሽ። ዋው በጣም ቆንጆ ድል ነው። ምን ታስቢው? አሁን እኮ ነው የጠየቀኝ። እሺ አስበሽ ትነግሪኛለሽ። አስበሽ እነግርሃለሁ። ለምንድን ነው ግን እንዳሳብ ዋትሳፕስ ቁጥራችን ማንለው? ጠይቅሻለሁ። እንዲህ ዛሬ ግን ነው አትጫወትም? ትጫወታለህ? የሚተጫወት ኮረ ለሚቻንስ እየመለሰ እኮ ነው። ለምንድን ነው የሚመልሰው? አንተ ላክልኝ እስኪ። አልዬ ቴንክ ዩ። ትንሽ ቆይተ ሞክር ነው የሚለው። ትንሽ ቆይተ ላይ ሞክር ነው የሚለው። ነገ ፕሮግራም አለኝ አለ ማይክል። ሰርፕራይዝ ነው አለ። የአዶናይ ወይኔ ያወራው ሰርፕራይዝ ነው ሲል ነበር እኮ። ዛሬ እየሰራ አይደለም ሲስተም። እስከዛ ማውራት እንችላለን። ቤዚ ኦፍኮርስ። ምንድን ነው በህይወትሽ ምንጮች ማለት ምን ያስደስትሻል? ቤዚ ምን ያስደስታል? ሜቢ ሙቪ ማየት። ያን ያህል የሆነ እንትን ያለ ነገር የለኝም። ሙቪ ነው ምቶችው። ሙቪ ማየት ደስ ይለኛል። ከቤተሰብ ጋር ማሳለፍ ደስ ይለኛል። ሙቪው ምን አይነት ሙቪ ሆንልሽ? ሮማንስ እና እንደው በነገራችን ላይ ካነበብኩት ነውና ሴትና ስፔሻሊ ካፕሎች ማየት ያለባቸው ሮማንስ አይደለም የሆረር ፊልሞችን ነው። ለምን ተብሎ ሲጠይቅ በቴሌቪዥን ውስጥ ያን የሚያስፈሩት እንስሳቶች ወይም ያ የሚተላለፈው የሚያስፈራው ነገር ሲተላለፍ ልጅቱ ፈርታ አንገቱን ታጥፎ ከአንገቱ ስታጥፎ በዛ ከባድ ፍቅር ይጀመራል የሚባል እንትን አለ። ቢኮዝ ሮማንስ እኮ ሮማንስ ነው፣ በፊልም ሮማንስ ናቸው እና ሌላ ቆንጆ ፍቅር ይጀምራል ይባላል። አሁን ስለ ሮማንስ እያወራሁ እንዲህ አይነት ፊት ታስገቢያለሽ አንተ? ዲክላይ ጋር ያልኩት ማለት ነው። በቃ
እኔ ሲጀመር የላኩልሽ ከሱ ጋር ሞሽ አይቼ ነው። የእሱ ኢንቫይት ኦፈር ገዋላ ወይስ ክዴው ከኔ ጋር ያወራስ ስራ ልንገርህ። አንተ ግን ውድዛ ላይ መስራት ተሰጠ እናቴ ትሙት ሚኮ ከኔ ጋር ተጣላለ። እግዚአብሔር በጣም ነው የምታስጠላው። እናቴ ትሙት ባለ ማርያምን አቤሌው ይደውላል። አሁን ይኸው ቴክስት ላድርግልህ። አሁን ሚኮ ስማ፣ ቆይ አሁን ቴክስት ላድርግልህ። ይኸው ምን ላይ ታብ ያደርጋችሁልኝ ጋይስ፣ ሼር ኮፒ ሊንክ አድርጉልኝ ፕሊዝ ጋይስ። ታፕ ልኬልሃለሁ፣ በውስጥ ልኬልሃለሁ። ስማ ሌላ ዋናውን የስራውን ስልኬ ልኬልሃለሁ። በቃ አሁን እሱን ታየዋለህ። አሁን ተሰብ በኋላ ታየዋለህ። ደውልልኝ። ስማ ልንገርሽ፣ ነገ ፕሮግራም ትመጣለህ። ለዛው ሌላ ሰርፕራይዝ አለ። ዮናስ ጨጨ ትመጣለህ ወይ? እመጣለሁ። ሰፈሬ እኮ ነው። ሰፈሬ ነው። ማነው ዲክላይን የሚያደርገው? አዎ ዲክላይን አይደለም ሲስተም ነው። ቶቶ ቆይ ትንሽ ደቂቃ ጠብቅ ነው የሚለው። እንግሊዝኛ ማንበብ ስለማችል አዘለዛ አንሚያን ኮንግራጁሌሽን ወይ እናት ወይ ሚኪ። ለዛውም ሌላ ሰርፕራይዝ ምን እንደሆነ ታውቃለህ? እኔን ይዞ ነው ፕሮግራሙ ላይ የሚገኘው። ወይኔ ልሰክስ ነበር ግን ለሳክስ ራሱ አይመችም። ለካ ፍላይት እንዳለ ተዘግቷል። አይመችም። ሳምንት አይደል እንደ የምጠብቁት በዚህ በነገሮች ላይ ኤርፖርት ሆኜ ልጠብቅሽ እንዴ? ስትመጪ የምትመጪለት እችላለሁ። ኮርስ እንደዛ ነው የምታደርገው። ለምን ትጠይቀኛለህ? ጥያቄም መጠየቅ የለም እኮ ጋይስ ሰምታችኋል። ከዚህ እንደወጣሽ ከላይ እንደወጣሽ ዋትሳፕሽን ታስቀምጪልኛለሽ። ሲጀምር እኔና አንቺ ነን ፊት የምናደርገው። እጅግ በጣም ነው የምናምነው። በቃ የተስተካከለ ህይወት የሚኖረው ከኔ ጋር ስትኖር የታየኝ ነው የምነግርሽ። ሚኪ ቤታ ምን ትላለህ ሚኪ? ዝም ብሎ ተይው በልተካጅ ስማ አሁን ልኬልሃለሁ። እሺ ነገ ደብረ ዘይት ሄዳለሁ ብዬ ነበር። ደውለኛል። አይ የምር ትመጣለህ? አቤል የምር ስሬስ እመጣለሁ። ማርያምን አንድ ሰፈር እኮ ነን እና ማርያምን ደውላለሁ። ብትቀር ግን እናትህ ላይቭ ላይ ሆኜ ነው የምደውልልህ። ብትቀር ታዘቧል። ደውልልኝ። ማርያምን ደውል። ሀይ በዚህ ሀይ ሚኮ ሀይ አቤላ ደህና ነህ ወይ? ሳነው ዲክላይን ከማድረግ ብዬ ነው። ፎሎ ላደርግ ጫወት ከሆነ ሌላ ድምፅ እየመለሰ ነው። አንተ ቻው። ንፋስ በጣም ነው የሚያስተጋባው። እሺ የማን የኔ ኖ አይ ኦኬ የሱ ስኮፕሊንግ ታብታብ ሼር ታብታብ ያደረጋችሁ ጋይስ፣ ታብታብ ያደረጋችሁ ኮፒሊንግ ጸጋችሁ እንትን ነው። ስማ ሚኮ ትንሽ ደቂቃ ጠብቅ ነው የሚለው። አዜብም እንዲዛ ሆኖባት ከዛ ላከችልኝ፣ ተቀበሉ። አሁን ደግሞ እንደዚህ ያስቸግረንና ኖርማል እንዳያዘስ ያረዳለች ቤዚ የሚያደርገው ምን ሲሆን ነው? ታቁረባልን ደቂቃ እስኪወጠረብህ ነው ቤዚ ወይ ኖ የሁሉንም ሰው ነው። አንድ ሚሊዮን ገባሉ። አንተ ቻሌንጁ በስመ አብ ደስ ሲል ግዴታ ነው የመኪና ቻሌንጁ። ጋይስ እንኳን ደስ አላችሁ። ህሊና እንዴት ነሽ? ደህና ነሽ? አትዝጉኝ። ታው ግን እንኳን አስገቡኝ ፕሊዝ። እንዴ ቤዛ ነቻ
አልሽኝ። አቤላ አንዴ መሰለህ እንዴ ይጨንቀሃል። በቃ ደጋግሜ ማለት ነው። አረ ይቅርብህ ውጣ፣ አረ ይቅርብህ ውጣ። ለካ በቃ ጊፍተሮች አሉት መሰለኝ። በቃ እንለያዘው ከየት ይምጡ። እንትና ሼር አታረግም። እኔ ለሚያስከታው አንተ በቁንጅናዋ ልክ ነው የምትሰክሰው አትልም። በቃ ምንም ሊሰማኝ አልቻለም። እምቢ አለኝ። ውጣ ማይኮ ይቅርብህ ውጣ። ጭራሽ ወይ አንቺ ስትመጪ እኔ ልሁን እንጂ አንተ አሁን ተቀበላለን ተናገር። ምኑ ስልክል ይመጣል። መምጣት እኮ ይመጣል፣ ግን ይመልሳል። አይመጣም። እናቴ ትሙት አይመጣም። አራት ስንሆንስ? እስቲ አንድ ሰው አስገባና እንሞክረው። አንተ ይሄ ነገር ጀመረ እንዴ? ገና ነው። ስንት ቀን ቀረው ይልሃል እሱ ጋር 100,000 ብር 100,000 ብር እኮ ያወጣል። አታባርጉልኝ ፕሊዝ። ሼር ኮፒሊንግ አርጉልኝ ፕሊዝ። 100,000 ብር ጊቫ ማርያምን በል የምር ጋይስ ፕሊዝ። ዝም በል እባክህ። ለአራት ሰው 500 ብር እየሸለም ጌታ አባት ምቶች ብሎ ታወጣው። አንተ ስማ ልንገርህ፣ 5,000 ብር ስትሆን የተባልነው እኮ አንተ 500 ብር መስጠት ጀመርክ አይደል? ባለጌ የምር በ5,000 ሰዓት ታስቦ የተሰጠን ግን አለቀ። ጨረስ ነው ባይዘዌ 100,000 ብር የእኛንም ችሎ ነው። መኪና ተከራይተን ነው የምንዞረው። በ100,000 ብሩ በቃ ምግብ፣ ምሳ አለ፣ ቁርስ አለ፣ እራት አለ። በአንድ ቀን ቀረጸ። ብዙ ቪዲዮ ተቀርጸናል። አሁን በፖስት አስተውቶኝ ነው ባይዘወይ ሲጀምር እቱን ይፖስታል። ይሄ ሲደርስ አሁን ይፖስታል እንጂ አስቀምጨዋለሁ። 100,000 ብር እንደውም እንደዚህ ከሆነማ ትንሽ ነው ማለት ነው። በጣም ትንሽ ነው። ያ አልኩህ እኮ ታክሲ አለ ትልም ባት የመኪና ኪራይ፣ ከዛ ምግብ አለ። ምግብ ጋይስ ሪፖስት ጋይስ 30 ምናምን ሰው ነው የሸለም ነው። 38 ምናምን 40 ይሆናል መሰለኝ። አካባቢ ያደረጋችሁ ጋይስ አንተን 40 ጊዜ ኢንተርቪው አድርጌ ልሰጠህ እያልኩህ አልነበር? እየደጋግኩ በየሌላ ወዳ የወሰንኩ ኢንተርቪው አደርጋለሁ። እዛ ሌላ ልብስ እየቀየርኩ ምናምን ሳይብርም ትመቻለች። ወደ ኋላ እንዴት ሆነ ነገር እንትን ትለብስና ማለት ነው ሂጃብ ትለብስና ታወራለህ። የስራ ሊስት የምር ግን ነገ ትመጣለህ። የምሬ ነው። ነገ ያበደ ነው የሚሆነው። ባይዘወይ ይቀወጣል። ነገር ግን እኔ ነገ እውነት አይቼው በዚህማ ላይቭ ላይ ጌትናየው ሞዴሬተር ተሻለው ያው ሞዴሬተር ተሻለው ትገቢያለሽ። ችግር የለም። ኮርስ እንዴ ጥያቄ ያለው ጋይስ ታምታው ኮፒሊንግ ሰው እናስገባኝ። ምንም አያደርግም። ወተን ንግባ